የተከበራችሁ ወንድምና እህቶቼ ዛሬ ያዝንላችሁ ትርጉም ከታላላቅ ሱሐባዎች አንዱን አስገራሚ ታሪክ ነው። ታሪኩ የህይወታችን ትርጉም የጊዜ አጠቃቀማችንና በአላህ ዘንድ ያለን ዋጋ እንድናጤን የሚያስገድድ ነው። አብራችሁን ቆዩ። ሰዑድ ኢብኑ ሙዓዝ أسلم عمره 30 عاما ሲሰልም እድሜው 30 ዓመት ነበር። ሞተ وعمره 36 عاما በ36 ዓመቱ لما مات يوم الخندق በخندق ዘመቻ በሞተ ጊዜ واستشهد يوم الخندق በخندق ሸሂድ በሆነ ጊዜ نزل من السماء ከሰማይ ወረደ 70,000 ملك 70,000 መላእክት يشيعون سعد بن معاذ سعد ابن معاذ ልሸኙ سألتكم بالله ለጠይቃችሁ እስኪ በአላህ أسلم وعمره 30 عاما 30 ዓመቱ ሆኖ ሰለመ። مات وعمره 36 36 ዓመቱ ሲሆነው ሞተ። ما الذي صنعه سعد ምን ቢሰራ ነው في 6 በ6 سنوات ዓመታት ውስጥ حتى ينزل من السماء 70,000 ملك يشيعون ከሰማይ 70,000 መላእክት ወርዶ ጀናዛውን የሚሸኘው? بل إن الأعظم من ذلك እንደውም ከዛ የበለጠ 70,000 መላእክት ጀናዛውን አጀቡት ከመሄድ የበለጠ ሌላ ምን አለ? ከዚያስ የበለጠ ምን አስደናቂ ነገር ነው ለሰዓድ የተደረገለት? أن جبريل عليه السلام نزل إلى النبي صلى الله عليه وسلم قال يا ወደ ነብዩ ሰለላሁ ዐለይሂ ወሰለም ወርዶ ያ ሙሐመድ አለ إن أحدا من أصحابك الليلة ከጓደኞችህ አንዱ ዛሬ ሌሊት ሞተ። يا محمد ሆይ لقد اهتز ተንቀጠቀጠለት لموته عرش በሞቱ الرحمن ምክንያት የረህማን አርሽ اهتز لموته عرش الرحمن ለሞቱ ተንቀጠቀጠለት የረህማን 6 አርሽ سنوات 6 ዓመት واهتز ተንቀጠቀጠለት لموته عرش ለሞቱ الرحمن የረህማን አርሽ። الواحد منا يعيش 20 و30 ከኛ و40 ውስጥ سنة 20 30 40 ዓመታትን ይኖራል ሙስሊም ሆኖ ماذا قدم ለአላህ لله ምን አስቀመጠ? الواحد منا يبلغ 50 ከኛ و60 ውስጥ 50 60 ዓመት ሆኖ ሙስሊም ይደርሳል። ماذا قدم ምን لله አስቀመጠ? وأين همته የታለ ትኩረቱ? أين همته في طريقه لصلاة الفجر የታለ ትኩረቱ ወደ ሰላተል ፈጅር ለመሄድ? 6 سنوات 6 ዓመታትን ብቻ ነው የኖረው። اهتز لموته ለሞቱ عرش ግን الرحمن የረህማን አርሽ ተንቀጠቀጠ። ونحن السنين التي እኛ تمضي ዓመታት ይሄድብናል ونفرح እንደሰታለን أن أعمارنا تزيد እድሜያችን بل በመጨመሩ نحتفل እንዲያውም ልደት እናከብራለን። أن أعمارنا تزيد عاما بعد عام እድሜያችን ماذا ከዓመት قدمنا ዓመት لله እየጨመረ በመምጣቱ ወደ አላህ ምን አስቀመጥን? የሰማችሁት የሰዓድ ኢብኑ ሙዓዝ ታሪክ እጅግ በጣም አስደናቂ ነው። አስቡት፣ በ6 ዓመታት ውስጥ ምን ቢሰራ ነው 70,000 መላእክት የሚሸኘው? የአላህ አርሽስ የሚንቀጠቀጥለት? ምን አይነት ስራስ ነው ለአላህ ያቀረበው? አሁን ወደ ራሳችን እንመለስ። ከኛ መካከል 20 30 40 ዓመታትን አልፎም ተርፎም 50 60 ዓመታትን ሙስሊም ሆኖ የሚኖር አለ። ነገር ግን ለአላህ ምን አስቀመጥን? የታለ ትኩረታችን ሶላት ለመስገድ? የታለ ትኩረታችን ቁርአን ለማንበብ? የታለ ትኩረታችን ለዲናችን ለመታገል? ሰዓድ ኢብኑ ሙዓዝ 6 ዓመታትን ብቻ ነው የኖረው። ለሞቱ ግን የረህማን አርሽ ተንቀጠቀጠለት። እኛ ግን ዓመታት ይሄዱብናል። እድሜያችን እየጨመረ በመምጣቱ እንደሰታለን፣ ልደት እናከብራለን። ነገር ግን ወደ አላህ ምን አስቀመጥን? እድሜያችን እየጨመረ ሲመጣ ወደ ሞት እየተቃረብን እንጂ ከዱንያ የምንቀርብበት ቀን አይደለም። ውድ ወንድሞችና እህቶቼ ከሰዓድ ኢብኑ ሙዓዝ ታሪክ የምንማረው የምንኖረው ዓመት ብዛት ሳይሆን በምንኖረው ዓመታት ውስጥ ለአላህ ምን ያህል እንደሰራን ነው። የረጅም ጊዜ ህይወት መመኘትን ሳይሆን ያለንበትን አጭር ጊዜ ለዘላለም ህይወታችን እንዴት እንደምንጠቀምበት ነው። አላህ ሁላችንንም ከሰዓድ ኢብኑ ሙዓዝ በረከትና ምንዳ ያካፍለን። አኺራ ቲዩብ እስላማዊ ቻናል